መርከቡ ሰምጧል። ሁሉም ሰው ደግሞ ሞተ። ማንም ደግሞ እናንተ ትተርፋላችሁ ብሎ የሚያስብ የለም። አስቡት እናንተ በህይወት ስትቆዩ። ይሄ ታሪክ የሚጀምረውም በሃይዲሰን ነው። እድሜውም 29 ወይ ደግሞ 30 ብላችሁ ያዙ። በዛ ላይ ደግሞ አፍሪካዊ ነው። አፍሪካዊ ሆኖ ናይጄሪያዊ ማለት ነው። ስራው ደግሞ ሼፍነት ነው። አነስ ያለች መርከብ ላይ 2013ም እንደ ፈረንጆች አቆጣጠር ታዲያ እዚችኛዋ ጀልባ ላይም ሳይታሰብ ትልቅዬ ማዕበልም ይመጣል። ሃይዲሰንም በቃ የተለመደ አይነት ማዕበል መስሎት ምንም አልመስለው ተኝቶ ነበርም። ተነሳ እንደ ኖርማል ቀን ልብሱንም ገና አልለበሰም። ላጥላጥ ብሎም ወደ መጸዳጃ ክፍል ይገባል። ያው እንደተለመደው ግን ማዕበሉ በዚህ ሰዓት በጣም ከፍ ብሎ ይነሳና ጀልባውንም ይገለብጠዋል። ያው ጀልባ ስላችሁ ደግሞ ትንሽዬ ጀልባ እንዳታረጉት፣ ግን ደግሞ ትልቅ መርከብም አድርጋችሁ እንዳታስቡት። በቃ መሀል ላይ ያለ ነው። ጀልባ ስላችሁም ተረዱ። በሚገለበጥም ሰዓት እሱ መጸዳጃ ክፍል ነው አላልኳችሁም? እሱንም ወደ መሬት ጣለው። ከዚያን ደግሞ ከላይ ደግሞ የተጸዳዳ አልነበር። ያ ነገር ደግሞ ሰገራው እለው ላይ ይደፋል። ከዚያም ለመነሳት ሲጥር ጭራሽ ሁሉ የሽንት ቤቱ መቀመጫው ሸክለው ይሰበርና ጭንቅላቱንም ይለዋል። አሁንም ግን ለመነሳት ሲጣጣር ማብራቱም ጥፍት አለ የጀልባው። አሁን ሃይዲሰን በጨለማም ተውጧል። አናቱም ተመቷል። በዛ ላይ የመጸዳጃ ቤት ፍሳሹ ራሱ እለውም ላይ ነው የተደፋ። በዚህ ግን አቆመ? በጭራሽ። ነገሩ እየባሰም ነው የሄደው። ምክንያቱም ውሃውም መግባት ጀመረ። ለማምለጥም ብሎ በሩን መታገልም ጀመረ። እንደምንም ብሎም ተከፈተለት። አሁን ደግሞ እንደሌላው ጊዜ ወዴት መሄድ እንዳለበት አላወቀም። ግራም ገብቶታል። ምክንያቱም ጀልባው ተገልብጧል። ግራም ነው የሚያጋባችሁ። ወደዛ ሄድኩ ስትሉ ወደ ኋላ ትመለሳላችሁ፣ ወደ ቀኝ ስትሉ ወደ ግራም ነው የምትሄዱት። ጀልባው ስለተገለበጠ ያለው አማራጭ ግን ምንድን ነው? በዚህ ጋም ነው መውጫ መንገዱ ብሎ በዛ በኩልም ውሃው በደንብ ስላልሞላ ለመሮጥ ይሞክራል። ግን ሲደርስ ጭራሽ ሁለት ሰዎችም ነበሩ። በሩንም ለመክፈት እየታገሉ ነው። ግን በሩ ለነሱ ጭራሽ አልከፈትም ብሏቸው። አሁን ግን ትልቅ ችግር የሆነ የመጣው ውሃው ነው። ከፍ እያለም መምጣት ጀመረ። እየሮጠ የመጣውም አሁን እየዋኘ ከቦታ ወደ ቦታ መንቀሳቀስ ጀመረ። ድንገት ግን እዛ ጀልባ ውስጥ እያለፈ ባለበት ሰዓት የሆነ በርም ብርግድልና በዛ በር ደግሞ ውሃም ገብቶ እሱንም ከግድግዳ ጋርም ይዞት ሄዶ ልጥፍ ያደርገዋል። ጀልባዋም በውሃ በጣም ትሞላለች። ወስዶም ይሄ ውሃ ደግሞ እሱ መዋኘት ቢችልም ከቁጥጥር ውጭ ስለነበረ የሆነ ክፍል ውስጥ ለጠፈው። እንደምንም ሆኖ ደግሞ ዋኝቶ ወደ ኋላ ሲመለስ የዚህን ክፍልን በር ውሃው ዘጋው። ሳያስበውም ራሱን ሌላ መጸዳጃ ክፍል ውስጥም አገኘ። አሁን እዚህም መጸዳጃ ክፍል ውስጥ ሲገባ ቆንጆ ነገር ምን ተፈጠረ? ሙሉ ለሙሉ ውሃው ይሄንን መጸዳጃ ክፍል አልሞላውም። ትንሽ እንኳን መተንፈስ ይችላል። ግን ማወቅ ያለባችሁ ኦልሬዲ መርከቡ ሰምጧል፣ ወደ ውስጥ ማለት ነው። እዛች መጸዳጃ ክፍል ውስጥ ግን አልገባም። ለምንድን ነው ያልገባው? አንዳንዴ አየር በራሱ ቦታ ይዛል። ለምሳሌ የሆነ ጆክ ብድግ አድርጋችሁ በአፉ ድፍን የሆነ ጆክ ውሃ ውስጥ ከታችሁ ስትጫኑት ይታገላችኋል አይደል? ኦር ደግሞ በደንብ ታግላችሁ ወደ ውስጥ ስትከቱ ጆኩ ምንድን ነው? ባዶ ነው። ግን ሙሉ ለሙሉ ጆኩን ወደ ውስጥ ማስገባት ትችላላችሁ። አየሩ ግን ውስጥ ላይ ቦታ ይዛል። እንደዛም ነበር የሆነው። ጀልባዋ ወደ ውስጥ ገባች። አየሩ ቦታ ይዞ ውሃው እሱ ያለበትን ክፍል አልሞላውም። በአጭሩ አየሩ ውሃውን ገፋው ወደ ውስጥ እንዳይገባ። አሁን በዚህ ሰዓትም ሃይዲሰን ጠጋ ብሎ በሩንም ለመክፈት መታገል ጀመረ። ሰዎችም ሲጫጫሁ ይሰማል። ለማምለጥም ሲሞክሩ እሱም አብሮ ለማምለጥ በሩንም መታገል ጀመረ። ግን የበሩ መቆለፊያ ግንጥል ይላል። በሩንም ለመክፈት ይከብደዋል። እየሰማ የነበረውም ድምፅም ዝም ይላል። ኦ አመለጡ፣ እነሱ ተረፉ፣ እኔ ሞትኩኝም ማለት። ነገሩ ግን እንደዛ አይደለም። ዝም ያሉትም ሞቶ ነው። እሱ ግን አመለጡ ብሎ እድሉን ማማረርና መበሳጨት ጀመረ። አንድም እንኳን የተረፈ መርከበኛ የለም። እዛ መርከብ ላይ ሁሉም ነበር የሞቱት ከሱ ውጪ። ለጊዜው ግን እሱ አለ። ከትንሽ ሰዓታቶችም በኋላ እንደምንም ታግሎ ይሄንንም በር ከፈተው። ዝቅም ማለት ከከፈተም በኋላ አየር ያለው እዚች መጸዳጃ ክፍል ውስጥ ብቻ፣ ሌላ ቦታ እንዳለ ውሃ ገብቶ ሞልቶታል። እንደምንም ብሎ ዞር ብሎ የእጅ ማብራትና የመዋኛ ልብስ ያገኛል። ችግሩ ግን ኦልሬዲ ይሄ ጀልባ በጣም ሰምቷል። ከዚህ ጀልባ ወጥቼ ወደ ላይ ልመለስ ብል ራሱ አይችልም። አንደኛ ራሱ ፕሬጀሩን እየተቆጣጠረች ያለችው ራሷ ጀልባዋ ናት። የውሃው ራሱ እየሰመጣችሁ በመጣችሁ ቁጥር ፕሬጀር አለው። ድፍጭጭም ነው የሚያደርጋችሁ። እሱን መቋቋም በጣምም ይከብደዋል። መተንፈስ ሁላ ያቅተዋል። ሳምባውን ራሱ ሊያጣብቁላ ይችላል። ሁለተኛ ነገር ይሄንን እንኳን ቢቋቋም ወደ ላይ እስኪወጣ ድረስ ይሞታል። በቂ አየር አያገኝም። እላይ ለመድረስ ያለው አማራጭ እዚች መጸዳጃ ክፍል ውስጥ ያለውን አየር እየሳበ ሰርቫይቭ ማድረግ ነው። ግን እቺ መጸዳጃ ቤቱ እንዳትሸውደው፣ ስትገለበጥ እንዳልኳችሁ ሁሉ ነገር ተገለባብጧል። ግራና ቀኝ ነው። እንዳይጠፋብኝ እያለ ጨርቅ ቀዶ አርዝሞ አስሮ ከዚች መጸዳጃ ቤት የትም ቦታ ሲሄድ እዛው ጀልባ ላይ እቺን ጨርቅም ይዞ ነው የሚሄድ። ምክንያቱም ድንገት ቢረሰውና መጸዳጃ ቤቱ ይሄ ነው ምናምን ብሎ ቢሳሳት የህይወትም ጉዳይ ነው፣ ነፍሱን ያጣል። ስለዚህም ለመመለስ ሲፈልግ ይህንም ጨርቅ ነው የሚከተሉ። ይሄ ማለት አንድ ስማርት የሆነ መንገድ ነው። ከምንም በላይ እሱ አሁን ለመትረፍ ከውሃው መውጣት አለበት። ምክንያቱም ቅጥቃጤው ራሱ ውሃ ውስጥ አዳግሞ ይገለዋል። ስለዚህ እዛው ጀልባ ላይ የበር እንጨት ምናምን ሰባብሮ አስተካክሎ እዛች መጸዳጃ ቤት ውስጥ ሰካክቶም እሱ ላይ ወጥቶም ቁጭ አለ። ምግብ ደግሞ ሲፈልግ የታሸጉ ምግቦች ምናምን ነበሩ፣ ቶናሚ ምናምን። እየሄደም እሱን እያመጣ ምናምን ይበላል። ሌላ ደግሞ አብሮትም ከዚህ ቶና
ከኮሮና ጋር ደግሞ የሚጠጣ ምናምንም እንደ ኮካ ምናምን አይነት ለጊዜውም እነሱን እየተጠቀመ እየበላ እየጠጣ ሰዓታቶችንም ማሳለፍ ጀመረ። አሁን ለሱ ትልቅ ችግር የሆነው ምን መሰላችሁ? ሰዎች አብዛኛው ጊዜ የተለመደው ምንድን ነው? መርከብ ከሰመጠ ወይም ደግሞ የሆነ ጀልባ ከሰመጠ ዋኝታችሁ ከወጣችሁ ተርፋችኋል። መርከበኛው ሰምጦ ወይም ደግሞ ጀልባው ሰምጦ ከዛ ጀልባ ካልወጣችሁ ሞታችኋል ማለት ነው። ስለዚህ ሰው ሁሉ 12 ሰዎች ነበሩ፣ ከ12ቱ ተረፉ ብሎ የሚያስብ ስለሌለ ይሄ ደግሞ ክፋቱ ምንድን ነው? እናንተን ቶሎ ለማዳን የሚሯሯጥ የለም። በቃ ሬሳችሁን ደግሞ ቀስ ተብሎ ነገሮች ተመቻችተው ይወሰዳል። ማን ይቸኩላል ብሎም ስለሚያስቡ ረጋ ብሎም ነው የሚመጡት። እሱ ደግሞ በዚህ በኩል መከራውን እያየ ነው። ያው ስልክ የለ አለው የሚልበት መንገድ የለ። አንድ የሚያውቀው ነገር ቢኖር እዛ አካባቢ ጀልባዋ እንደሰመጠች ስለታወቀ ቦታውን በጀልባ እየዞሩት ነው እና ቫይብሬቱ ድምፁ ይሰማዋል። የሆነ እንቅስቃሴ እንዳለ ይታወቀዋል። አንድ ግን ማወቅ ያለባችሁ ነገር ቢኖር ይህን ያክል ስምጥ አልገባችም ጀልባዋ። 33 ሜትር 32 ሜትር አካባቢ ነው የሰመጠች። ያው አፍሪካ ሀገር ነገሮች ፈጣኝ ስላልሆኑ ነው ለእርዳታ እንጂ አሜሪካ ምናምን ቢሆን ሰመጠ በተባለበት ሰዓት ዳይቨሮች ይገባሉ፣ ቼክም ያደርጋሉ። ነገሮች ግን አሁንም ለሄዲሰን እየባሱም ነበር የመጡት። ምክንያቱም አሳዎች መምጣትም ጀመሩ። የሞቱ ሰዎችም ስላሉ እነሱንም ለመብላት ሻርኮችም ጭምር መምጣት ጀመሩ። እሱም የሞተ መስሏቸው ይከቡታል። እናም ደግሞ ሌላ ጦርነት ጀመረ ከአሳዎቹ ጋር። ሄዲሰን በዚህ መከራ ውስጥ ሆኖ 3 ቀን ቆየ። እኛ አፍሪካውያን ግን በጣም ምንገርም ነን። አንድ እንኳን ተሳስቶ የሚገባ ዳይቨር የለም። የሆነ ዳይቨርም ይመጣል ጀልባው የሰመጠበትንም ቦታ ምልክትም ለማሰር ተመልሶም ይሄዳል። ሄዲሰንም ግን ታውቆት ነበር ጀልባው ጋር የሆነ ሰው እንደተጠጋ። ጓ ሲያደርጉት ድምፁ በጣም ስለሚያስተጋባ መጥቶ ይሄ ምልክት ለሚያስረው ሰው በቻለው አቅም ድምፁን ለማሰማት እየሞከረም ነበር። ግን ይሄ ዳይቨር ከነጭራሹንም አልሰማውም። ተመልሶም ወደ ላይ ይሄዳል። አሁን ሄዲሰን የሚሞትበትም ሰዓት ተቃረበ። ምክንያቱም እዛ መጸዳጃ ቤት ውስጥ ታፍና ያለችውም አየር ኦክሲጂኑ ማለቅም ጀመረ። ስለዚህም አተነፋፈሱም እየከበደው መጣ። ትንሽ ቆይቶም ከሰዓታትም በኋላ እዛው ጀልባ ላይ የእጅ ማብራትን ብልጭ ሲልም አየ። እንደምንም አየር ሰበሰበና ዋኝቶ ወደ ታችም ገብቶ ወደዚህ እጅ ማብራት ወዳየበትም መቅረብ ጀመረ። ግን አየርም አጠረው። እናም ተመልሶ አየር ወዳለበት መጸዳጃ ክፍልም ገባ። ተስፋ መቁረጥ ግን አልፈለገም። እንደምንም ብሎ ድጋሜ ብሎ አየር በደንብ ይዞ ተመልሶ ውሃ ውስጥም ገባ። ምክንያቱም ይሄ የእጅ ማብራት ተስፋው እንደሆነም አውቋል። ረጋ ብሎ እንደምንም ብሎ ዞር ሲል ዋናተኛም ያያል፣ ዳይቨሮችን ማለት ነው። እኚህ ዳይቨሮች የመጡት ግን ሰው አለ ብሎ ሳይሆን እነዛንም ሬሳዎች አውጥቶ ለቤተሰብ ምናምን ለመስጠትም ነበር። ሄዲሰንንም ታዲያ ይሄ ዳይቨር አየው፣ ግን የመሰለው የተንሳፈፈ ምናምን ሰው እንጂ በህይወት ይኖራል ብሎ አላስበም። ግን ሄዲሰን ጠጋ ብሎ እጁንም ነካ ያደርገዋል። ዳይቨሩም ቆሌው ይገፈፋል ማለት ነው። ምክንያቱም አላስበውም በቃ በህይወት ምናምን ይኖራል ብሎ። እናም ከነካው በኋላ ሄዲሰን ቀጥታ ወደዛች መጸዳጃ ቤትም ነበር የተመለሰው። ምክንያቱም መተንፈስ አለበት አሁንም። ይሄ ዳይቨርም ታዲያ እሱን መከተልም ጀመረ። እናም ይዘውና ብድግ አርግቶም ወደ ላይ ይዞት ይወጣል። ሄዲሰንም እስካሁንም የቆየበትን ቦታ እቺን ትመስላለች። ይሄ ትክክለኛ ቪዲዮ ዳይቨሮች የቀረጹት ማለት ነው። ሄዲሰን ማለት ይሄን ይመስላል ሲገኝ ትክክለኛው ቪዲዮ። ቀጥታ ሄዲሰንንም ኮምፕሬሽን ወይም ደግሞ ግፊት ያለበት ዳይቨሮች የሚጠቀሙበት ቤት አለ፣ እዛ ውስጥም ከተቱት። ምክንያቱም ሄዲሰን እስካሁን ባህር ውስጥ ሆኖ ሰውነቱ በጣም ግፊት ላይ ነበር። ልክ ከግፊት ደግሞ የሆነ ነገር በአንዱ ብድግ አርግታችሁ ስታወጡት ይሞታል። ስለዚህ ሄዲሰን 3 ቀን ባህር ውስጥ ቆይቷል አላልኳችሁ? ድጋሚ 3 ቀን ደግሞ እዚህ ክፍል ውስጥ ቆየ። ግፊቱ ልክ እንደ ኖርማል አሁን እንደምንኖርበት እስኪሆን ድረስ እስከሚለምደው ድረስ እዛ ሆነ። ከ3 ቀናትም በኋላ ሲወጣ ሰውም ሁሉ እንኳን ደስ አለህ አለው። እሱም ደግሞ ያየውን ስቃይ ያየውን መከራ ሌሎች እንዳዩት ስላልፈለገ ከሼፍነቱ ዳይቨር ሆነ። ወይም ደግሞ አደጋ ሲፈጠር ጥልቅ የሰመጠ ቼክ የሚያደርግ ሰውም ሆነ ስራውንም ቀየረ። የሄዲሰንም ታሪክ ይሄን ይመስላል። በቀጣይ ታሪክ እስከንገናኝ ድረስ ፈጣሪ በሰላም ያቁየን። እወዳቸዋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። እወዳቸዋለሁ። መልካም ጊዜ ለሁላችሁም። ባይ